ዛሬ ደግሞ ስለ ዲፕ ወርክ ነው የምናወራው። ዲፕ ወርክ ወይም ጥልቅ ስራ እያልን የምንጠራው ብዙ ጊዜ በስራችን ላይ ዲስትራክሽን ይፈጠራል እና ይሄ የሚፈጠረው ምንድነው? እኛ ስራችን በምሰራበት ሰዓት ኢሜሎችን እንመልሳለን፣ ኮሚኒኬሽን ይኖረናል ከቲም ወርክ ጋር ወይም ዲስትራክሽን ይኖራል። ሶሻል ሚዲያ ላይ መሀል ላይ በስራችን መሀል ጣልቃ እንገባለን። ለምሳሌ ቲክቶክ ልንገባ እንችላለን፣ ቴሌግራም ላይ፣ ዋትሳፕ ላይ እንደዚህ አይነት ነገሮችን ላይ ኢንተርፌርና ወይም መሀል ላይ በየስራችን መሀል እንገባለን እና ይሄን የምንቀርፍበት መንገድ ነው የምነግራችሁ። ይሄ ምንድነው? ዲፕ ወርክ ወይም ጥልቅ የሆነ ስራ ማለት ነው። ስራችን በምሰራበት ሰዓት ላይ ከ60 እስከ 90 ደቂቃ ባለው መሀል ላይ ለስራችን ብቻ ጊዜ መስጠት፣ ፎከስ ስራችን ላይ ብቻ ፎከስ ማድረግ፣ ሶሻል ሚዲያ ላይ አለመግባት፣ ኢሜሎችን አለመመለስ፣ ከቲም ጋር ያለ ኮሚኒኬሽንን ማቆም። ከ60 እስከ 90 ደቂቃ ውስጥ ምንም አይነት ከስራችን ውጭ የሆነ ነገሮችን አለማስተናገድ ነው። ይሄ ደግሞ ምን ይጠቅመናል? እኛ በአግባቡ የቀን ውሏችን እንድናሸንፍ ያደርገናል። በአንድ ሰዓት በ90 ደቂቃ ውስጥ ፎከስ አድርገን ስራችን ስንሰራ የቀን ውሏችን የምንሰራውን ስራ በዛ ሰዓት ውስጥ ብዙ ነገሮችን መስራት እንችላለን። እንደገና ደግሞ እኛ ከስትረስ ነፃ እንሆናለን። ብዙ ጊዜ ላይ አይታችሁ ከሆነ ስራ እየሰራን መሀል ላይ ሶሻል ሚዲያ ላይ እንገባለን፣ ኢሜሎችን እንመልሳለን፣ ከቲም ጋር ኮሚኒኬት እናደርጋለን እና ብዙ ጊዜ የሰራን መስሎን ቢያንስ በትንሹ ከ2 ሰዓት እስከ 3 ሰዓት ላይ ተጠቅመናል ስራችን። ግን ያን ሰዓት አይተነው ሰዓቱ አልቆ እኛ ግን ስራችን ላይ ምንም ነገር የጨረስነው ነገር። ይሄ ደግሞ የተፈጠረው ምንድን ነው? እኛ ስራችን ላይ ብቻ እና ፎከስ አለማድረጋችን ወይም ዲፕ ወርክን በቀን አለመለማመዳችን። በስራችን ውጤታማ እንድንሆን የሚያገለግለን ሰው ምንድነው? ዲፕ ወርክ ወይም ጥልቅ የሆነ ስራን በቀን መለማመድ አለብን ማለት ነው።